የእርቃን ቪዲዮ ተይዞብኝ ነው ማለት የእርቃን ቪዲዮ ሲመጣ በተረጋጋ መንፈስ አውሩ። አረ ተረጋጊ ምን እንደሆነ እየሰማሽኝ ነው? ተረጋጊ። ይበቃኛል። ጊዜ ሞክሬያለሁ አይደለም ለቤተሰቦቼ የማይራራ ስለ ስርዓቴን እኔ ማንክ ሲጀመር አንተ ስለ እኔ ስነ ስርዓት እኮ አንተ ነግረኝ እኮ እዚህ እኔ ያለው ወደዛ መናሻ ተረት ወይ አይደለም ደስ አይደለም ብራዘር ምንድነው አይደለም ቪዲዮን አትፈልግ ባለነው ምንድን ነው አንተ ማን ሲጀመር አሲባክ ምንድን ልትሆን ነው? ቪዲዮን አትፈው። ሰላም የዩቲዩብ ቤተሰቦቼ እንዴት ናችሁ? እኔ ያለሁላችሁ እግዚአብሔር ይመስገን። ትንሽ ጠፋ ብዬ ነበር፣ ወደ ገጠር አካባቢ ሄጄ ነበረ እና እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም? ዛሬ የመጣሁላችሁ ባበደ ፕራንክ ነው የኔ ውድ ቤተሰቦች። እንግዲህ ታውቃላችሁ ከፈጣሪና ከቤተሰቦቼ ቀጥሎ ያላችሁኝ ምርጥ የኔ ውድ ቤተሰቦቼ እናንተ ናችሁ። ዛሬ ደግሞ የመጣሁት ከሄርሜላና ከሊዲያ ጋር ነው። ያበደ የተባለ ፕራንክ ነው ይዘን የመጣ ነው። እንግዲህ የማዳም ቅመሞች እርግጠኛ ነኝ በዚህ ቪዲዮ ትማሩበታላችሁ፣ ትወዱታላችሁ ብዬ አስባለሁ። ያሰብኩትም ሐሳብ እንግዲህ መጀመሪያ ግን ይሄን ቤት ሰብስክራይብ፣ ላይክ እያደረጋችሁ አበረታቱን። ከናንተ ጋር ነን በሉኝ የኔ ውድ ቤተሰቦች። እንግዲህ ዛሬ ከሊዲያ ምን ታደርጋለች መሰላችሁ? የሥራ ባልደረባዋን አንዱን ትጠራዋለች አለ ፍራዜር ነው ማነው የሚባለው? ፍራይዘር ይባላል። የሥራ ባልደረባዋ ነውና ለሥራ እንዲያወሩ ምናምን ነው ደውላለታለች። እየመጣው ነው ምናምን ብሏል። በዛ ታይም ላይ እያወሩ ምናምን ያለ እሷ ደግሞ የማዳም ቅማም ነበረች። የማዳም ቅማም ሆና ደግሞ እዚህ ኢትዮጵያ ከመጣች አጋጣሚ መታ ከ2 ዓመት በኋላ ከሄደች በኋላ ያው የራቁት ቪዲዮ እንደተያዘባት የእርቃን ቪዲዮ እንደተያዘባት ነበር ስነግራቸው የእርቃን ቪዲዮ ተይዞብኝ ነው እና በጣም በቃ ያላትን ንብረት ለቤተሰቦቿ የቤተሰቦቿን ህይወትን ለመለወጥ ሄዳ እሱ ነገር ሳታረገው እሱን ነገር ግን በእርቃኑ ቪዲዮ ምክንያት ያላትን ነገር በሙሉ እስከ ማበድ በቃ ራሷን እስከ መጥላት ራሷን ለማጥፋት ከአንዴም 3 እስከ ለማጥፋት እንደሞከረች ምናምን ትነግራቸዋለች። እንግዲህ እሱስ ምን ይላል? ያው ወንዶች እንግዲህ አንዳንዶቹም ባለፈው ቪዲዮም እንዳየናው አንዳንዶቹ ጥሩ ወንዶች አሉ፣ አንዳንዶቹ ደግሞ አሉ መልካም እንደዚህ ናቸው። ብቻ ምን ያስባል ፍራይዘር ለሴት ያለው ክብር ምን ያክል ነው ምናምን ብለን ይሄ ቪዲዮ አስተማሪ አድርገን እንግዲህ እንዳቀረብንላችሁ ነው የማስበው። እንግዲህ ሄርሜላ የማዳም ቅመሞችን ሪያሊቲ ነው። በነገራችን ላይ ነገር በጣም ብዙ ነገር ለሚያጋጥም ነገር ነው። ፕራንክ አድርጊው፣ በስራ ፕራንክ አድርጊው። ሊዲያም እንግዲህ ተጨነቁበት ብያለሁ። ብቻ የኔ ውድ ቤተሰቦቻችን የቤት ሰብስክራይብ፣ ላይክ እንዲሁም ኮሜንት ሀሳባችሁን እየሰጣችሁን በርታ ምናምን በሉኝ። የኔ ውድ ቤተሰቦቼ በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ከፈጣሪ ከቤተሰቦቼ ቀጥሎ ያላችሁኝ ውድ ቤተሰቦቼ እናንተ ናችሁ። አበረታቱኝ። ሰብስክራይብ፣ ላይክ እያደረጋችሁ ቡም ወደ ፍራንኩ። ካሜራ እንዳይታይሽ ልጅቷ ነኝ ስለሆነ ካሜራ እንዳታሳይ በደንብ ተረበቅ። አማን ነው እንዴ? አለ ፀሐዩ መንገዱ ጭንቅንቅ ያለ ነው። ኧረ በእውነት አዎ፣ ስትቆይ ጊዜ እኮ ነው እንደው ምን ሆነ ነው እና መንገዱ ክራውድ ነበረ አይደለ? አዎ። ስራ እንዴት ነው? ሁሉ አማን ቆንጆ ነው፣ እግዚአብሔር ይመስገን። አንተ ጋርስ? እግዚአብሔር ይመስገን አሪፍ ነው። አሪፍ ቦታ ነው የመረጥሽው። አዎ፣ ደስ ይላል። ለማውራት የሚመች ቦታ ነው። ያው አሪፍ ነው፣ ደስ ይላል። እና ደህና ነህ? አለሁልሽ። ሁሉ ሰላም? ሁሉ ሰላም። ታዲያ ምንም አትታዘዝም? በእናትሽ ውሃ ጥምት ብሎኛል። ውሃ ባገኝ ደስ ይለኛል። በቃ ውሃ እንዘዛ። አንዱ አምጪልን። እና ስራ ሁሉ አማን ነው አልሽ? ቆንጆ ነው። የጀመራችሁ ሙቪ አለቀ? እንዴት ነበር ታዲያ? ቆንጆ ነው፣ በጣም ቆንጆ። እና ሲወጣ ደግሞ በደንብ እናየዋለን። ደስ ይላል። መጣ ቆይቶ
እና ለስራ ነው የጠራሁት ታውቃለህ። እሱ አንድ ያሰብኩት ስራ ላይ ጀመርኩ ሙቪ። እሱን ታየዋለህ። ደስ ይለኛል። እንዴት ነው የምታስበው? 5 አመት ሙሉ እንደዚህ የምትጠጣው? ታሪኩ ምን ላይ ነው ምናምን? ታሪኩ በጣም ቆንጆ ነው። ሞር ደግሞ አይተኸው። ኧረ በእናትህ ስማ አልከንሽ እኔም አንተ ትሆናለህ ብዬ ነው አንተ የመረጥኩት ለዚህ ስራ። ደስ ይላል። ምን ነው በእናትህ እንጃ ሄደሽ አትነግረትም? በእናትሽ በጣም ያልኩት ነው ማናገራት። ሴት ነችና ሴት ስትሆኝ ይቀላል ብዬ ምን ሆነ ነው ማለት ምን እንጃ። ኧረ በእናትሽ ሄደሽ እናንተ ምን አደረገው? ወይ ኧረ ታስምን ብለን እናናገራታለን እንዴ? ምንም ነገር በያት። አታሳዝንሽም? ብቻውን ምን እያልኩት ቢያንስ የሆነ የምታካፍለው ሰው ስታገኝ እንድትረጋጋ ትችላለህ። ኧረ ዝም ብለን የማናውቀውን ሰው እናናገራለን። ምን ሆነሽ? አንቺ ብትሆኝስ? ዝም ብለን እናናገር ሄዳ። እሺ ወንበሩን ታዞረው ነው ሰላም ናችሁ? ምን ሆነሽ ነው? ምንም አይደለም። ምንም አይደለም። ኧረ ችግር የለውም። እኔ ከከበርኩሽ ለእሷም ቢሆን ነገር ኧረ ችግር የለውም። ምንም አልሆንኩም። እንዴ ምንም አልሆንኩም ማለት እያለቀስሽ እኮ ነው። ምን ነገር አይደለም። ተወኝ በቃ። እሺ ዝም በይ በቃ። እንዴ ምንድን ነው? ለምን አትነግሪኝ? ተረጋጊና የምትሆን ነገር ንገሪኝ። ምን ሆነሽ ነው? የእርቃን ቪዲዮ ተይዞብኝ ነው። ማለት የእርቃን ቪዲዮ? ተረጋጊ። ያው ተረጋጊ። ፍቅረኛ ነው። ፍቅረኛሽ እንዴት ነው አንቺ ሳትፈቅጂለት የአንቺን የእርቃን ፎቶ ልጅ የሚችለው? ተይ እንጂ አትፍረጂ። ቆይ እስኪ መጀመሪያ ትንቃ። እኔ ፈቅጄ አይደለም እንዴ። ታዲያ አንቺ ካልፈቀድሽ እንዴት የራቀት ቪዲዮ ይዝብሽ? እኔ እንዴት እንደተፈጠረ አላውቅም። የማዳም ቅመም ነበርኩ ከዛሬ 7 አመት በፊት። ከዛ 2 አመት ሰርቼ ወደዚህ መጣሁ። ከዛ እሱን አግኝቼው ነበረ። እንዴት እንደሆነና ምን እንደተደረገ በማላውቅበት ሁኔታ ካሜራ እንኳን እኔ እንደዛ እንደነበረ አላውቅም። ከዛ በኋላ ድጋሚ 5 አመት ወደዛ እንዴት አድርግት እንዳለ የምሰራበትን ገንዘብ እየወሰደብኝ ነበር። አሁንም አልተወኝም። የምፈልገውን ነገር ካላደረኩለት ቪዲዮን እንደሚለቀው በተደጋጋሚ ያስፈራራኛል። ታዲያ አንቺ እንዴ ወይ ለህግ አታመልክችም እንዴ? ሲያጣኝ ይመስላችኋል? እንደዛ ካደረኩኝ ቪዲዮን እንደሚለቅብኝ ነው ሁልጊዜ የሚነግረኝ። ያ ደግሞ ለኔ ውርደት ነው። ዝም በይ በቃ። እኛ እናናግራለን። አይሆንም እንደዛ እንዴ። ሁሉም መፍትሄ አይሆኑ ተብሎ ታዲያ እንዴ ልጅ ማልቀስ እኮ መፍትሄ አይደለም። ወረቀት ያን ያለው እዚህ ሀገር ነው። ማንተ አሁን እዚህ መምጣት አይችልም። እናንተ ራሱ አሁን ብትሄዱ ይሻላል።
ከሆነ ሰው ጋር ካየሁሽ ቪዲዮውን ፖስተዋለሁ ብሎኛል። ምን ማለት ነው? ቤተሰብ የለሽም እንዴ? ቤተሰብሽ እንደሆነ እንዳሉን በምን ያውቃል? ቤተሰቦቼ እንዳለ ያውቃቸዋል። ስለዚህ ችግር አለኛ እናወራማ። እንደዛ ነው። ይኸውልሽ ተረጋጊና፣ ይኸውልሽ መፍትሄ ነው ማሰብ ያለብሽ። ማልቀስ ምንም መፍትሄ አይደለም። እሺ ይኸውልሽ እኔ የማውቀው አንድ የህግ አማካሪ አለ። በዛ መንገድ እሱ በጸባይ የሚል ከሆነ በዛ መንገድ ቢሆን እንደዛ ነው። እንደሱ አይሆንም ማለት ሁሉንም አይሆንም ብለሽ ትችላለሽ። እሺ ምንድን ነው የሚሆነው? ምንም በቃ አመሰግናለሁ ስለጠየቃችሁ። እንግዲህ በቃ ምን ሆነሻል? እንደዚህ እያለቀሽ እንዴት ነው ትንሽ የምንሄደው? ለኔ ጥሩ አይደለም። በእናታችሁ ሂዱ። ከዚህ እየመጣ ነው እሱ አሁን ሲመጣና እናወራለን። ግን ይኸውልሽ መጀመሪያ ተረጋጊ። እንደዚህ ሲያይሽ ይኸውልሽ እንደፈራሹ ሲያውቅ ነው ጭራሽ እሱ ሞራል የሚሆነው። ገባሽ አይደለ? ቆፍጠን በይና ማለት ነው። በትክክል አናግሪኝ። ራስሽን ለማረጋጋት መጀመሪያ አይተሽ ነበር አይደል? እዚህ ጋር የተቀመጥነው ሲመጣ በተረጋጋ መንፈስ አውሩ። ስሚኝ፣ እኔ ተረጋጋ። ሞራላቱ የሚሄድሽ እንደዚህ ያለቅሽ ሰማሽ? ከዛ በኋላ ማለት ነው እኛ እናዋራዋለን። እያወራሹ እንመጣለን። እኛ ሰማሽኝ አይደል? እንመጣለን። ያምሳሌ ፈልገው ራሴ ማጥፋት ብቻ እንደዚህ ማይሆን ሀሳብ ነው እኮ። እንደዛ ሙሉ በዚህ ምክንያት ነው ራሴን ያጠፋችሁ። ማጥፋት አልፈልግም። ተረጋጊ። እንደዚህ ሰማሽኝ? እኛ እናወራዋለን። እንደሆነሽ ማየት የለበትም። ራስሽን ለማረጋጋት ሞክሪ። ይኸውልሽ ጠንካራና ጀግና መሆንሽን ማየት አለበት። ሲመጣ ቆፍጠን ብለሽ አናግሪው። ሴት ነው ቆፍጠን ብለው ለምንድን ነው ስሚ፣ እንደዚህ የሆንሽ እኮ ምንም ነገር መለወጥ አትችይም። ኧረ ተረጋጊ። ምን እንደሆነ እየሰማሽኝ ነው? ተረጋጊ። ይበቃኛል። እሺ ምን ሲመጣ እኛ እናወራዋለን። አንቺ ግን በተረጋጋ መንፈስ አዋሪ። ሰማሽ? ብዙ ጊዜ ሞክሬያለሁ። አይደለም ለቤተሰቦቼ የማይራራ ማለት ይሄ ነገር ከቤተሰቦች ይነቃል እኮ። ስለዚህ እኛ እናዋራዋለን። ስሚኝ፣ እኔ ሲመጣ አንቺ በተረጋጋ መንፈስ አዋሪ፣ ከዛ እኛ እናዋራዋለን። ምንም አያመጣም። እሺ አሁን ራስሽ ያረጋጋሽ ምንም ነገር ማድረግ አይችልም። እሺ አስብለሽ በተረጋጋ መንፈስ አዋሪ፣ ከዛ እኛ እንመጣለን፣ እናዋራዋለን። አይሰማም እሱ እየበለጠ እኔ ላይ ነገር ነው የሚመጣው። ስሚኝ፣ በተረጋጋ መንፈስ እናወራለን። አይ ካለ በራሱ በሚፈልገው መንገድ እንሄዳለን። እሺ አሁን አንቺ ለመረጋጋት ሞክሪ። አንቺ ተረጋጊ። ማልቀስ ምንም መፍትሄ አይደለም። ልመናችሁ እንዴ? ምን ማለት ነው ልመናችሁ? አናቅሽም እኮ አይደል? እንደዚህ አይነት ነገር እኮ አናቅም። ስንመጣ ነው የነገርሽን አይደል? ስለዚህ ላታምኚ የምትችይበት መንገድ የለም። ረጋ ብለሽ አዋሪው። ሲመጣ እኛ መተን እናወራዋለን። አሁን አንቺ ራስሽን አረጋጊ። ተረጋጊ። እንባሽን ጥረጊ። ሽንፈትሽንማ ካሳየሽው ከዚህ በላይ ይጮትብሻል። ገባሽ? እኔማ መጀመሪያ ራቁት ስትይ አንቺ ልከሽለት መስሎኝ በጣም ተናድጄብሽ ነበር። ወንጀል ነው። ሳትፈልጊ ራሱ እንደዚህ አይነት ነገር መያዙ ወንጀል ነው። እሺ ማጣጭ በጣም አመሰግናለሁ። ችግር የለውም። ምስጋና ይቆይሽና ራስሽን አረጋጊ። መጀመሪያ ሲመጣ እየመጣ ነው ብለሻል። እኛን እዚህ ጋር ማየት ስለሌለበት እንነሳለን። ሲመጣ ግን ማለት ነው ረጋ ብለሽ አዋሪው። ይሄን ስሜትሽን ከፊትሽ ላይ አጥፊው። መተን እናወራለን። ራስሽን አረጋጊ። ከዚህ ስሜት ወጥተሽ ማለት ነው በተረጋጋ መንፈስ አዋሪው። ከዛኛ መተን እናናግረዋለን። እሺ ምንም አይነት ነገር አይፈጠርም። መመኝ በቃ አሁን እዚህ ጋር ተመልሶ ከሚሄድ ማለት ነው እዛ ጋር ነውና ከመጣ በኋላ እንመጣለን። እሺ ራስሽን ግን አረጋጊ።
እንዴት እንደዚህ አይነት ነገር ያደርጋል? ወንድ ልጅ አይደል? እኛ ምንም አናውቅም እኮ ስለዚህ ለመፍረድ አትቸኩል። ምን ማለት ነው ለመፍረድ? እህት ላይ ኑሮ ይችላል፣ እናት ግን አለው አይደል? እናት ላይ መደረግ የሌለበትን ነገር እንዴት ሰው ላይ እሱማ ልክ ነህ። መጣሁ እደውልልሃለሁ። የሆነች ስራ ይዤ ነው እሷን ላመቻችና እደውልልሃለሁ። እሺ አንቺ ስስት መቼ ምንም ነገር አላሰብሽም እ እዚህ ቦታ ላይ እኔ እኮ አንዳንዴ ፈራሻለሁ። አንተም አልተፈራም። አሁን እዚህ ጋር ማልቀስ ምናምን አይመቸኝም። እንደዚህ ሙድ ነው አልፈልግም። ይሄ ማልቀስ ሙድ ምናምን እዚህ ጋር ሌላ ታሪክ አትጠሪያውም ማለት ነው። እኔ ነገር ይሻላል። እኔ አንቺ አላምንም። አንድ ነገር አስበሽ ከሆነ ማለት ነው እግዚአብሔር እኔ ካንደም እኔም ጋር አለ ቪዲዮ የአንቺ ታውቂያለሽ እና አንቺ የምናውቀው ጓደኛዬም ጋር አለ ቪዲዮ መፖሰት ብቻ ሌላ ወሬ አታወሪ። ምንም እንትን ምናምን አትበይ። እሺ ጭራሽ በተናዋል ቪዲዮ እኔና ጓደኛዬ ጋር ያለው ፍለሽ ነው። ያ ፍለሽ ደግሞ እኔ የሆነ ነገር ብሆን የሆነ ነገር አንድ ነገር በእናትህ ቪዲዮ ናጥፋት አይደለም አሁን ያዘጋጅ ያልኩሽን ብቻ እንትን በይ። እንዴት ነህ? ተመሽ ምንድን ነው? ምን እንዴ ልናወራ ነው? ሰላም ነው አለው። ማነክ? ለምን መጣች? ምን እናወራ ፈልገን እኮ ምንድን ነው ማውራት የምትፈልጉት? እንዴ እኔ ከፍቅረኛዬ ጋር ነኝ። እኔ ማለት ተው እንጂ አባ ስማኝ። አንቺ እንትናት ፍይ ስማኝ እኔ ጋር ወጣት ነኝ አይደል? ተነጋግረን እንግባባለን። እና ምንድነው ማለት ምንድነው ሲጀመር ማናችሁ እናንተ ምንድነው? ፍቅረኛ ብትሆን እንደዚህ ልትጠየፍ አትችልም ነበር። ያልተጠየፈችኝም ትንሽ ስሜታዊ ስለሆነች ነው። ያስለቀስኳት ስማኝ ብራዘር፣ እኛ ነው ተረጋጋና አውራኝ ነው። እንዴ ስታለቅስ አሁን አውርተናት ነበር። እኛ መጥቶ ምንድነው ያወራችሁት? ያወራነውን ነገር ልቦና ያውቃል እኮ። ምንድነው ያወራችሁት? ሲጀመር እናንተ ማናችሁ? ለምረው ረጋ ብለህ አዋራን እንጂ ነው። ለምረው ብቻ ይመጡ ጸባታስ ነገርሻቸው? ምሪ ነገርሻቸው? ሰማኝ። እሷን ተዋት፣ እሷን አታጨናንቃት። ከኔ ጋር አውራ። እኮ ምንድነው እሷ ምሪ ነገረቻችሁ? እሺ ምንም የነገረችንን ነገር ተባባል። ቪዲዮ ናት አለኝ። በእናትህ ያን ቪዲዮ ስለም ቪዲዮ ነው የምታወሪው አንተ? ምን ሆነህ ነው እንዴ? ስለም ቪዲዮ ነው የምታወሪው? ምን ማለት ነው? ይዛባ ስለምታስፈራረው ቪዲዮ ነው። ስልኩን ቁጭ አድርግና አዋራን። እስቲ ብራዘር ሰውዬ ታውቀኛለህ ወይ እንታውቃለን እንዴ? ለምንድን ነው የማታርፈው? ምንድን ነው እየቀለድክ ነው? አይደለም ወይኔ መቀለድ። እስቲ ቆይ አይደለም ቆይ ልቀመጥ ወንድሜ። ቁጭ ብለህ አውራን በስትክክል። ችግር ነገር ስላለ አንቺ ምንድነው ማለቴ ምንድነው የፈለጋችሁት? ሲጀምር ስርዓት ይኑር። ስለ ስርዓት እኔ ማንነክ ሲጀመር አንተ ስለኔ ስነ ስርዓት እኮ አንተ ነግረኝ። የኔ ማንነትን ተወውና ስነ ስርዓት ይኑር። ወንድ ልጅ ነህ፣ ተበረጋግዳ አትቀመጥ። ተስተካክለ ተቀመጥና አዋራ። አይ ምንድነው አሁን የነገረቻችሁ? ምንድነው ስለምንድነው ያወራችሁ? ቪዲዮ ይዘባት እያስፈራራሃት እንደሆነ እና ብዙ ጊዜ ገንዘቧንም እንደበላህ ያለፈው ይላል። እኔ አንቺን ገንዘብ ልትሰጥ እኔና አዋሪ ለምሩሳን የምታይ ነው ተወው። እኔና አዋሪ ያላረከውን ነገር ልትነግረላችሁ ነው። ሰማይ ኳት ባይነስ እናት አለ አይደል? እሱ ስለኔ ህይወት አንተ አያገባም። ማንነስ ጀመር ምንድን ነክ? ስለአንተ ያገባንም። እኛ ስለሷ ነው እየጠየቅን ያለው። እኔ ደግሞ ከኔ አይደለም መደወል አይጠበቅም። አንተ እዚህ ጋር ሆነ አትዛት በእናትህ። እኔ ሰማኛለህ? እዚህ ቦታ የቀጠርኩሽ እንድልትላል። እኔ እንደምን አውቃለሁ? ብራዘር ቆይ አንዴ ዝም እኔን አዋራኝ። እሷን ተዋት። እኔ ዝም ብራዘር አንቺ ቆይ ተረጋጊ። እኔ እዚህ ጋር ከሁለት ሰዓት ከሶስት ሰዓት በኋላ ብቆይ ያለ እኔን አንቺ ምን አቆና ለምን እናታዋራኝ? ምንድነው ምን ማውራት ፈለክ? እኔ ስለምን ቪዲዮ ነው እኔን አውራኝ። ምን ያደርግልሃል የሷ ቪዲዮ? ምን የምን ቪዲዮ ነው የምታው? ስለምን ቪዲዮ ያስከባትን ቪዲዮ ስለና ስለሷ እኔ ፍቅረኛ ነች፣ ስሜታዊ ስለሆነች ነው እንደዚህ። ፍቅረኛ ብትሆን እንደዚህ እያለቀሰች እየለመነች እኮ ምንም ነገር አታደርግም ነበር አይደል? አምናህ ነው እኮ ካንተ ጌተኛችሁ አይደል? ነው አይደለም? እና ምን ይጣበስ? ምንድነው የምትለው? ካንተ እኮ ቪዲዮን አጥፋላት። በትክክል አዋራን ሲጀመር ያስኮን ቪዲዮ አጥፋላት። መቼም መድኃኒት አልጨመርሽበትም እዚህ ውስጥ። እኔ እንዳንተ እርኩስ መስላለሁ እንዴ? አሁን ቪዲዮን በእናትህ አጥፋት። በእናትህ ቀስ ነው ግን ያለብህ።
እኔ ንቀት ያለብኝ ሰው አይደለም። በእናትሽ ነው ተረጋግታ አዋራኝ እኔንና አጥፋላ ቪዲዮ የምን ወይ ለምንድን ነው እንትን የምትሉ ምንድን ናችሁ እናንተ? ያስኮም ቪዲዮ አጥፋላ ባይጠፋ ምን ልታረጉ ነው? እሱ ችግር የለውም አይደለም ባይጠፋ ምን ልታረጉ ነው? የምናረገው እናረጋለን። አሁን እኮ እንደ ወጣት ነው እያወራሁ ያለው። ነገርሻ የእናት አባትሽን ጉዳይ ታውቂያለሽ? የአክስትሽን እንዴ ምንድን ነው የምታስፈራራት? በዚህ ተባታ አስፈራራት። አንተ ምን እየሆንክ ነው? ሰማኸኝ? ምን እየሆንክ ነው? አሁን እንዴት ነው ሰምቻለሁ። እንዴት ነው ነገራቸው? ይሄ ወንድነት ነው እንደሚመስለው። አይዱ ሰማኸኝ? ረጋ ብለህ አዋራ። ስልኩን ስለተወሰድኩ ምን እኔ ከፈለገ እኔ ብዙ ስልክ መግዛት እችላለሁ። እኔ የስልክ ችግር የለብኝም። ተቸገረው ሰለው ረጋ በይ። እኔ አወራዋለሁ። በቃ እናንተ ሄዱ። ይኸውልሽ አንዴ እኮ አሁን ማለት ነው ጉዳይ ላይ ገብተናል። ዝም በይና ይሄ ገባሽ? ተረጋጊ አንቺ። አንተ ደግሞ እንደ ወጣት ይኸውልህ እያስረዳው ነው አይደል? የያዝከውን ቪዲዮ አጥፋላት። ቢያንስ ትንሽም ጊዜ ቢሆን ደስተኛ ነበራችሁ አብራችሁ ቢሆንስ? ቆይ ምን አይደለም ምንድን ነው ያወጣሻል? አንቺ አሁን እንደዚህ መሆን ከሰው ጋር እንደዚህ አንቺ አስበሽ ነው ያወጣሽ እንደዚህ አይደል ማለት? እኔ እንደዛ አስበኝ ያወጣ አይደለም። ቆይ ከኔ ጋር እያወራን አይደል? ለምን ከኔ ጋር አታወራም? ብራዘር ስለሷ ህይወት አያገባም። አንተ ስለሷ ህይወት ምንም የማያገባ ነገር የለም። አዎ አያገባኝም እንዳለ አያገባኝም። ግን እያለቀሰች ስማኝ፣ እያለቀሰች ነው ያየናት። ስሜታዊ ስለሆነች ነው ምንም ነገር የለም። እኔና እሷ መፍታት የምንችለው ነገር ነው። ግን እዚህ ጋር መታችሁ ምናምን ምንም ልታደርጉ አይችልም። እኔ ለሁለት ሰዓት ብቆይ ማለት ነው ጉድሽ ነው የሚፈረን። እንደዚህ አይነት መልኩ የቤተሰብ ግሩፕ እንዳለን ታውቂያለሽ አይደለ? እዛ ላይ መላክ ብቻ ነው። አንተ ምን ሆንክ ነው? ስማኝ ብራዘር ሲረጋበር በእናትህ እንዴ ምን ልትሆን ነው? ወይኔ መድኃኒዓለም እንዴ ምን እየሆንክ ነው አንተ? ወንድ ነኝ ብለህ ነው? አንድ ነገር ነው ሰምተሻል? አንድ ነገር ነው። ለምን ነው ወንድም አትሆነው አንተ? ቆፍጠን ብላ አዋራ። አንድ ነገር ምን ነው ፈልጉ? ቪዲዮውን አጥፋላት። ባላጠፋስ ምንድነው እንድታረግልህ የምትፈልገው? ካላጠፋው እሷ የምትፈልገው ካላጠፋህማ አፍንጫን ሰብርልሃለሁ። ደህና እንደሱ አይደለም። ወይ ዝም ብለሽ አይደለም። ስማኝ ነቀሰን አቁምና ማለት ነው። ብራዘር ሲለጋኝ ሰማኝ። ተረጋጋ። በጉልበት የምታረጉት ነገር የለም እኮ ብራዘር። ምን አይደለም። አንተ ወንድ አይደለም እንዴ? ሰማኝ። የምትፈልገውን ነገር መጀመሪያ ሰምተሻል? ለምን ነው የምታለቅሽው? ለምንድን ነው ቪዲዮ ማጣጣባልኝ? እኔና አንቺ ማውራት አንችልም? ለምን ነው እዚህ ጋር ሰው ሌላ ሰው ምከት? እንዴት ነው ይሄ እሷን ባሚያስደስት? አጥፋላት ቪዲዮውን። እሺ ያልኩሽን አዘጋጅሽ። ምን ነው የምታዘጋጀው? እኔ አንዴ ምንም ገንዘብ የለኝም። ቆይ 7 ዓመት ምን ነው ታይከምዝ? እሺ ገንዘብ ነው የምትፈልገው? አዎ ገንዘብ ነው። ጋር አውራና ቪዲዮውን ታጠፋላታለህ። እሺ ገንዘብ ምንም የሚሰጠው ገንዘብ የለው። አንቺ ነው ምር ብትወሩ ወይ ምን? ቆይ ምን ማንን ተማምነህ ነው አንተ? ምን ተማምነህ ነው? ቆይ ማንንም አልተማመንም። ያረከው ነገር ልትስላለ ነው። አጥፋላት። አንተ ማንን ተማምነህ ነው? ልጅቷን እንደዚህ ሰማኝ። አጥፋላት። ስማ እሷ ፍቅረኛ እኮ ነች። እዚህ ላይ ነው ወደዛ መናሻ ተለት ወይ አይደለም እንደሱ አይደለም። ብራዘር ምንድን ነው አይደለም እንዴ? ለቀቅ አጥፋላት። ሰምተሻለች? ችግርሽን ታውቂያለሽ? አይደለም ሰማኝ እንዴ? እንዴት ነው እንዳወራ የምፈልገው? ብራዘር ለቀቀኝ። ቪዲዮን አጥፋላት። ቪዲዮን አጥፋላት። ባለነው ምንድን ነው አንተ? ማነስ ጀመር? ለቀቀኝ በእናትህ። ምንድን ልትሆን ነው? ቪዲዮን አጥፋው። አትለቀቀኝ በእናትህ። ይሄን ነው አትለቀቀኝ። ሰበጣት ሲዝም ባንቺ ቪዲዮን አጥፋው። እነሱ አይደለም የሆነው ልጅቷን አትለቀቀኝ። ከለቀቀኝ በእናትህ። ቁጭ በልና በስትክክል አውራ። አንተ ፍራንክ ነው። ለማንኛውም እዛ ጋር ቪዲዮ አለ ሁላችሁም። ይሄ ደግሞ እዛ ነገር አለ። እዛ ጋር ፍራንክ ነበር ይሆንሽ ነበር። ና በቃ ማለት ለሴትነት ያለን ዋጋ ለማወቅ ነው። ይቅርተኛ አባ በጣም ማለት ለሴት ልጅ ያለን ዋጋ ለማወቅ ነው። ሁላችሁም ቁጭ በሉ። የኔ ውድ ቤተሰቦች እንግዲህ ለፍሬን አይተነዋል። ለሴት ልጅ ምን ያህል ዋጋ እንዳለው እግዚአብሔርን። ለማዳም ቅመሞች በጣም ትልቅ ቦታ የሴትንም ባማይፈልግ ወጣት ነው። እግዚአብሔርን በጣም ይኮረውብኝ ነበር። ፍራንክ ነው ያባት ማለት እንደኔ አሁን ለምሳሌ እዚህ ጋር ቪዲዮ ስለሆነ ነው እንጂ እዚህ ጋር ቪዲዮ ስለሆነ ነው እንጂ በጣም ይቅርታ። እዚህ ጋር በነገራችን ላይ ፍሬ ቪዲዮ ስላደረግ ነው እንጂ ሪል ነገር እንደዚህ ወንዶች እንደዚህ ሴቶች ላይ የሚያደርጉ ነገር ነው። እንደዚህ የሚጮቱ ናቸው 7-8 አመት እየለፉ ምናምን ቤተሰቦቻቸውን ሳይለውጡ እንደዚህ እየለፉ ምናምን በጣም ስላየን ነው። በጣም ብዙ ሰው ስለደረሰብኝ ነው ይሄ ነገር እንደዚህ አይነት ያሰብ ነው። በጣም ይቅርታ ማለት ፍሬን ግን እግዚአብሔርን በጣም እኔ እንጃ
እግዚአብሔር ያክብርልን። እንደዚህ አይነት ወጣት ነው የምንፈልገው። ለሴት ልጅ ትልቅ ቦታ ያለው ወጣት፣ የሴትን እንባ የማይፈልግ ወጣት። በማዳም ቅመሞች ላይ እኛ በጣም እግዚአብሔርን እኔ በነገራችን ላይ የደረሰብኝን ያየሁትን ነገር ነው እዚህ ጋር ለእናንተ ላዋይ የመጣሁት። እናንተም ላይ እንዳይደርስባችሁ ወደፊት እንዳይደርስባችሁ ሲባል ነው። እንግዲህ በጣም ሳውን ትላለች እግዚአብሔር እንዴ አነቀኝ እኮ ደግሞ ምንድነው ልብሴን ቀደልኩ ምናምን በነገራችን ላይ እግዚአብሔር ያክብርልን። በጣም የምናመሰግነው የኔ ውድ ቤተሰቦቼ እንወዳችኋለን፣ እናከብራችኋለን። ፍሬ ይቅርታ ማርያም ለቤተሰቦቼ ቢያንስ ለኔ ለስራ እሱማ ነው ግን ቢያንስ ለቤተሰቦቼ ስትል ይቅርታ። እኔ አሁን ለትምህርት ነው ማለት ለሌሎች ሰዎች ትምህርት ሲባል ነው። ግን ያንተ ለሴት እግዚአብሔርን በጣም ተደሰትኩበት። በጣም ደስ ብሎኛል። ማስመሳይነሽ ሳይሆን ያው በቃ የምናየውን ነገር ነው። በቃ ካሁን በኋላ ግን ሴቶች እንግዲህ ራሳችሁን ጠብቁ ለማለት ነው። ይሄ ነገር እንዳይፈጠር ሲባል ነው። በጣም ነው የምናመሰግነው ፍሬዬ አባት ቴንክ ዩ። ይቅርታ በድጋሚ ችግር የለም ኪኳ ጎበዝ እንጂ እናመሰግናለን በጣም ነይነት ፍራንኮ። እንግዲህ አራዳ ልጆች የኔ ውድ ቤተሰቦች ይህን ቤት ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያደረጋችሁ የሀሳባችሁን አጋሩኝ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። በሌላ ደግሞ በምን ልምጣላችሁ ማለቴ ቀጣይ ቪዲዮ ላይ ባሪፍ ነገር እንደምመጣላችሁ በትምህርታዊ ነገር እንደምመጣላችሁ ተስፋ አደርጋለሁ። እንግዲህ አሁን ወንድ ልጅ ለሴት ልጅ ያለውን አመለካከት ነው ያየነው። ቀጣይ ደግሞ በምን እንምጣ። በጣም ነው የምናመሰግነው። በጣም ነው የምወዳችሁ። ከቤተሰቦች ከእግዚአብሔር ቀጥሎ የምወዳችሁ በጣም ቤተሰቦቼ ናችሁ። አይ ላቭ ዩ። በሌላ ቪዲዮ እንገናኝ። እዛ ጋር ቸው በላቸው።